ይህ የ19 ሰከንድ ቪዲዮ ባይኖር ኖሮ ምናልባት ዛሬ ዩቲዩብ የሚባል ነገር ባልኖረ ነበር። ይህ ቻናል ከተከፈተ 20 ዓመታት ቢያልፈውም በታሪክ የተጫነው አንድ ቪዲዮ ብቻ ነው። ለምን ሌላ ቪዲዮ አልተጫነም? ይሄ ሰውዬ ዛሬ የት አለ? እና ከዚህ አጭር ቪዲዮ በስተጀርባ የተደበቀውን ኢንተርኔትን ለዘላለም የቀየረውን ያን ትልቅ ሚስጥር አብረን እናያለን። ቻናሉ አዲስ ከሆናችሁ ሰብስክራይብ በማድረግ ቪዲዮውን እንድትጀምሩ እጠይቃለሁ። በፈረንጆች አቆጣጠር ሚያዝያ 23 ቀን 2005 ዓመተ ምህረት ከምሽቱ 8:27 ላይ የዩቲዩብ መስራች አንዱ የሆነው ጃውድ ካሪም የመጀመሪያውን ቪዲዮ ወደ ዩቲዩብ ጫነ። ቪዲዮ 19 ሰከንድ ብቻ የሚረዝም ሲሆን ጃውድ በሳንዲያጎ መካነ አራዊት ውስጥ ካሉት ዝሆኖች ፊት ለፊት ቆሞ ይታያል። ጃውድ ካሪም በቪዲዮ ላይ እንዲህ ሲል ይደመጣል። እሺ እንግዲህ እዚህ ዝሆኖች ፊት ለፊት ነን። የነዚህ ዝሆኖች የሚገርመው ነገር በጣም ረጅም ኩምቢ ያላቸው መሆኑ ነው እና ይሄ በጣም ደስ ይላል እና ልክ እንደዛው ነው የምለው ነገር ይሄ ነው ብሎ ቪዲዮውን ይቋጫል። ቪዲዮውን የቀረጸው የጃውድ ጓደኛ ያኮቭ ላፒትስኪ ነው። ያኮቭ በወቅቱ የኬሚካል ኢንጂነሪንግ ተማሪ እንጂ የቪዲዮ ባለሙያ አልነበረም። ጃውድ አንድ አዲስ ድህረ ገጽ እየሰራሁ ነውና እስቲ እዚህ ጋር ቅረጸኝ ብሎት እንጂ ቪዲዮ ለቢሊዮኖች እንደሚታይ ቅንጣት ታህል አልጠረጠረም ነበር። የተቀረጸው በወቅቱ በነበረ ተራ የዲጂታል ካሜራ በመሆኑ በቪዲዮ ውስጥ ከፍተኛ የንፋስ ድምጽ ይሰማል፣ ምስሉም ይርገበገባል። ቪዲዮ ዛሬ የት ይገኛል ለሚለው ጥያቄ ይህ ቪዲዮ አሁንም ድረስ በጃውድ ካሪም ይፋዊ የዩቲዩብ ቻናል ላይ ይገኛል። በአሁኑ ወቅት ቪዲዮ ከ381 ሚሊዮን በላይ እይታዎችን አግኝቷል። በየቀኑ በሺዎች የሚቆጠሩ ሰዎች የመጀመሪያው ተመልካች እኔ ነኝ የሚሉ አስተያየቶች ያሰፍሩበታል። ጃውድ ካሪም ይህንን ቪዲዮ ዩቲዩብ የሚያወጣቸውን አዳዲስ ህጎች ለመቃወም ይጠቀምበታል። ለምሳሌ ዩቲዩብ የዲስላይክ ቁጥርን ሲደብቅ ጃውድ የቪዲዮውን ዲስክሪፕሽን በመቀየር ይህ የዩቲዩብን ይዘት ጥራት ያጠፋዋል የሚል ተቃውሞ ገልጾ ነበር። ዛሬ በዓለም ላይ ለምናያቸው በሚሊዮኖች የሚቆጠሩ ቭሎገሮች መነሻው ይህ ቪዲዮ ነው። የዩቲዩብ መፈጠር በአጋጣሚ የመጣ ሳይሆን በወቅቱ የነበረውን የኢንተርኔት ክፍተት ለመሙላት ከተደረገ ጥረት የመጣ ነው። መስራቾቹ ቻድ ሃርሊ፣ ስቲቭ ቼን እና ጃውድ ካሪም የአፕል ባልደረቦች በነበሩበት ወቅት ዲጂታል ቪዲዮዎችን ማጋራት እጅግ አሰልችና ከባድ ስራ ነበር። መጀመሪያ ላይ ዩቲዩብ የተመሰረተው ለፍቅር ጓደኛ መፈለጊያ ወይም ለዴቲንግ ነበር። ሐሳቡ ተጠቃሚዎች የራሳቸውን ቪዲዮ ሰርተው እንዲህ አይነት ሰው ፈልጋለሁ ብለው እንዲጭኑበት ነበር። ይሁን እንጂ ድረገጹ ከተከፈተ በኋላ ማንም ቪዲዮ ሊጭን አልፈለገም። ይህ ውድቀት መስራቾች አንድ ትልቅ ጥያቄ እንዲጠይቁ አደረጋቸው። ሰዎች ለምን የፈለጉትን ቪዲዮ የሚጭኑበት ነፃ መድረክ አይኖራቸውም የሚል ትልቅ ጥያቄ። የዩቲዩብ መፈጠር ሁለት ዋና ምክንያቶች አሉት። አንደኛ የጃኒ ጃክሰን የሱፐር ቦል አጋጣሚ። በ2004 በወቅቱ ጃኒ ጃክሰን በመድረክ ላይ የገጠማት ያለባበስ ችግር መላው ዓለም ሲያወራው ነበር። ጃውድ ካሪም ይህንን ክስተት በቪዲዮ ለማየት ኢንተርኔት ላይ ቢፈልግም ሊያገኘው አልቻለም። ይህ ለምን ቪዲዮዎችን በቀላሉ ፈልገን የምናገኝበት ማዕከል የለም የሚል ትልቅ ጥያቄ ፈጠረበት። ሁለተኛ የ2004 የህንድ ውቅያኖስ ሱናሚ። በታሪክ እጅግ አስከፊ ከሚባሉት አደጋዎች አንዱ በሆነው በዚህ ሱናሚ ወቅት ብዙ ሰዎች በአካል ተገኝተው የቀረጿቸውን ቪዲዮዎች ነበሩ። ነገር ግን እነዚህ ቪዲዮዎች በተለያዩ የግል ድረገጾች ላይ ተበታትነው ስለነበር ዓለም አቀፍ መረጃን ለማግኘት እጅግ አስቸጋሪ ነበር። ይህ ክስተት ቪዲዮዎችን በአንድ ቦታ የማሰባሰብን አስፈላጊነት አረጋገጠ። ዩቲዩብ ከመፈጠሩ በፊት ቪዲዮ ለማየት እንደ ዊንዶውስ ሚዲያ ፕሌየር ወይም ኩዊክ ታይም ያሉ አፕሊኬሽኖች ያስፈልጉ ነበር። ቪዲዮውን ለማየት ፋይሉ ሙሉ በሙሉ እስኪወርድ መጠበቅ ነበረብን። ዩቲዩብ መፍትሄ አመጣ። ዩቲዩብ በብራውዘር ላይ በቀጥታ የሚሰራውን አዶቤ ፍላሽ ተጠቀመ። ይህ የቴክኖሎጂ ቪዲዮ ሳይወርድ እየወረደ እንዲታይ ያስቻለ። ይህ ለዩቲዩብ ስኬት ቁልፍ ሚና ተጫውቷል። ዩቲዩብ ሲጀመር የምስል ጥራቱ በጣም ዝቅተኛ 240 ፒክስል ነበር። ምስሉ ይፈራርሳል፣ እንዲሁም ቅርጹ ካሬ 4:3 ነበር። በ2008 ዓመተ ምህረት ዩቲዩብ 720 ፒክስል ወይም ሃይ ዴፊኒሽን ማሳየት ጀመረ። ይህ ሽግግር ዩቲዩብን ከቴሌቪዥን ጋር እኩል እንዲወዳደር አደረገው። የምስል ቅርጹም ወደ ሰፊው 16:9 ተቀየረ። ቴክኖሎጂ እያደገ ሲመጣ ዩቲዩብ እጅግ ዘመናዊ ለውጦችን አደረገ። በ2010 ገና የ4K ቴሌቪዥን ሳይለመዱ ዩቲዩብ 4K ቪዲዮዎችን ማስተናገድ ጀመረ። አዶቤ ፍላሽን በሞባይል ስልኮች በተለይ አይፎን ላይ አይሰራም ነበር። ዩቲዩብ ወደ HTML5 በመቀየሩ ያለምንም ተጨማሪ ሶፍትዌር በማንኛውም ስማርት ስልክ ላይ ቪዲዮዎችን በፍጥነት እንዲሰሩ ሆነ። የዩቲዩብ ተራ ቪዲዮ ከማየት ባለፈ ተመልካቾችን በቪዲዮ ውስጥ እንዳሉ እንዲሰማቸው የሚያደርግ ቴክኖሎጂ አመጣ።
ተመልካቾች ስልኩን በማዞር ወይም ማውዙን በመጠቀም የቪዲዮውን ዙሪያ ያገባ 360 ዲግሪ ማየት ይችላሉ። ይህ ለጉዞ፣ ለኮንሰርትና ለስፖርት ቪዲዮዎች አዲስ ገጽታ ሰጠ። የጉግል ግዢና ኢኮኖሚያዊ ተጽዕኖ። ዩቲዩብ እያደገ ሲመጣ ትልልቅ ኩባንያዎችን ትኩረት ሳበ። በህዳር 2006 ዓ.ም ጉግል ዩቲዩብን በ1.65 ቢሊዮን ዶላር ገዛው። ጉግል የራሱ የሆነ ጉግል ቪዲዮ የተባለ መድረክ ቢኖረውም ዩቲዩብ የነበረውን ተጠቃሚ ብዛት ሊያሸንፍ አልቻለም። ስለዚህ ተወዳዳሪውን ከመዋጋት ይልቅ መግዛትን መረጠ። ጉግል ዩቲዩብን ከገዛ በኋላ ነው ማስታወቂያዎችን ማስገባት የጀመረው። ይህም ለዩቲዩብ መስራቾች ብቻ ሳይሆን ቪዲዮውን ለሚጭኑ ተራ ሰዎች ገቢ እንዲያገኙ በር ከፈተ። ዛሬ ዩቲዩብ በቢሊዮን የሚቆጠሩ ዶላሮችን ለማስታወቂያና ለይዘት ፈጣሪዎች ያከፋፍላል። እንደ ማጠቃለያ ዩቲዩብ የተመሰረተው ከውድቀት፣ ከፍቅር ጓደኛ መፈለጊያነትና ከቁጭት ቪዲዮዎችን በቀላሉ ለማግኘት ካለ ፍላጎት ነው። በቴክኖሎጂ ረገድ ያደረጋቸው ፈጣን ሽግግሮች ደግሞ ዛሬ በዓለም ላይ ተወዳዳሪ የሌለው ቪዲዮ መድረክ እንዲሆን አድርገውታል።